በደንብ ኮፒ ሊንክ ሸር ይደረግ 10 ጊዜ ሁላችሁም ነው ሁላችሁ ወደዛ ነው ክርስቲያኖች አይታደሙም። የክርስቲያን ደም የሚፈስባት አይደል? ልጅ እኮ ሲያለቅስ አባትን እኮ ያራራ፣ ልጅ እኮ ሲያለቅስ እናትን እኮ ያራራ። ኧረ እባካችሁ እናልቅስ። እናንተ ደፋሩ ናችሁ አይደለም የገደላችሁን። የበጉ መንጋ በተኩላ ስለሚጠበቅ ነው። እናንተ በስታችሁ አይደለም፣ እኛን ሰን አይደለም የምገሉን። ጊዜው ደግፏችሁ ነው። እኛን ይጠብቃሉ፣ የእኛን ድምፅ ይሰማሉ ያልናቸው አባቶች የመኪናቸውን የእግር የጎማ ፍሬን ድምፅ፣ የዲስክ ድምፅ እየሰሙ የምዕመኑን ድምፅ መስማት ስላቆሙ ነው። እናንተ በጣም ጀግናው ናችሁ አይደለም፣ እናንተ በስታችሁ አይደለም፣ እኛን ፈርተን አንሰን አይደለም። የሚጠራን የሚጋብዘን አጥቶ ነው ለወንበሩ እንጂ ለክርስቶስ መንበር ለገብርኤል ቤተ ክርስቲያን መቃጠል መንደድና ለአባቶች መታረድ የሚጠሩን አባቶች አጠን ነው። እየተጋጠማችሁ ያላችሁት ከህዝበ ክርስቲያኑ ጋር ሳይሆን ህዝበ ክርስቲያኑን በጉን ከሚጠብቁት በገንዘብም በምንም አፋቸውን ከተያዙት ተኩሎች ጋር ስለሆነ ነው። በጥቅም በስልጣናቸው በፍርሃታቸው ከተሸበቡት አባቶች ጋር ነው የገጠማችሁ። ህዝበ ክርስቲያን ጋር አንድ ቀን ስትገጥሙ የሚሆነውን ታዩታላችሁ። ቃል ለሰማይ ቃል ለምድር። አስጠንቅቄ የምነግራችሁ ጠንከር ያለ መግለጫ እየተባለ ከሲኖዶሱ የሚወጣው ጠንከር ያለ ወይን ወይ ጠንከር ያለ ጠጅ እንጂ 2 ዓመት 3 ዓመት በተከታታይ ያለማቋረጥ ለሚታረድ ምዕመን ጠንከር ያለ መግለጫ ያስፈልቀው። ጠንከር ያለ ቁንጥጫ ነው። የበጉ ተኩላ በቀበሮ ከተጠበቀ ህዝቡን ሳይሆን እረኛውን ተጠራጠር ይባላል። ብዙ ባወራ እችል ነበር፣ ግን አባቶች ተናግረዋል። ጊዜ ሲያልፍ ተናገር፣ ወንዝ ሲጎል ተሻገር ብለዋል። እንኳን አደረሳችሁ የሚባለው ትሬንድ ወደ መቅረት በመድረሱ በራሴ በኩል አዝናለሁ። ባህላችሁ የሚመስለኝ እንደነዚህ አይነት ግፎችን ከኛ ጎን ቆማችሁ ስትከላከሉ ሚዲያውን ስታጥለቀልቁት ነበር። ከአንድ ስፖርታዊ ውድድር ከአንድ ተራ ቲክታከር ትዳር ፍችና ጋብቻ አንሶ ህዝቡ ሲታረድ ቤተ መቅደስ ሲነድ ሐዘናቸው ሐዘናችን ነው፣ በደላቸው በደላችን ነው አለ ማለት ከአራጅና ከአቃጣዮች ከአንዳጆች ጎን እንደመሆን ነው። እንኳን አደረሳችሁ በእኔ በኩል መባባል ጨርሰናል። ሲቀጥል ደግሞ ወደ ሌላ ነገር ስቴፕ ባይ ስቴፕ እንገባለን። የሚሆነው ነው። እኛ ሸሆቻችሁ ሲሞቱ ቀድመን ከሲኖዶስ ከሞት በላይ መግለጫ ሰጠናል። አንድ ኢማም ሲገደል ሾኖ እንደታረደባችሁ ድምፁ ነናል። ግን የእኛ ቲክታከሮች ማርያም ማርያም ብለው በአደባባይ ስሟን ይነግዱበታል። ዛሬ ዱባይ ሆነው ሃርበሮ በርገር እየበሉ ዜናውን እንዳልሰሙ የውሃ ሞተር እየነዱ እየተዝናኑ ነው። በመጨረሻው ዘመን ኢየሱስ ኢየሱስ የሚለኝ ይበዛል፣ ስለ እኔ የሚያልፉና የሚሰዉት በጣት የሚቆጠር ናቸው ተብሏል። ለትሬንድ ማሟያ ለፐርፎርማንስ መጠበቂያ ማርያም ማርያም ተባለ። ዛሬ ማርያምን ያበሰራት ብስራተ ገብርኤል ቤተ መቅደሱ ነደደ። ገብርኤል 101 ዓመት ያስቆጠረው ብስራት የሚያደርገው ገብርኤል ቤተ መቅደሱ ነደደ። ድንግል ማርያም ትዋረዳለች። የአብሳሪዋ መልአኩ ገብርኤል የልጇ ተላኪ ቤተ መቅደስ ሲነድባት፣ ምዕመኑ ሲታረድባት፣ ለትሬንድ በመሃል ከተማ ማርያም ማርያም ያሉ ሰዎች ዛሬ ድምፅ አይሆኑም። ኮንቴንታቸው ይበላሻል። ተቋሙ ይነሳባቸዋል። የሆነ ተቋም ይነቅፋቸዋል። ሪፖርት ይደረግባቸዋል። ከአምላካቸው እናት ሪፖርት የሚያሳስባቸው ከሚለቁት ቪዲዮ የድንግል ማርያም ክብር ያነሰባቸው ማህበረሰብ ተፈጥሯል። ስለዚህ ምን እናደርግ? ገብረ ኢየሱስ ካልክ እንደ ሐዋርያው ጳውሎስ፣ እንደ ሰማዕቱ ጊዮርጊስ፣ እንደ ሰማዕቱ እስጢፋኖስ የራስህን ገድልና ጀግንነት ጻፍ። በተጋድሎ ውስጥ በበግ የሚጠበቅ በተኩላ የሚጠበቅ በጎች የሚያድናቸው የለም። ሲችል የሌላ ሰፈር መጥቶ ተኩላ ይበላቸዋል። ሲችል ራሱ እረኛው ተኩላ ይበላቸዋል። በህዝበ ክርስቲያኑ ላይ እየሆነ ያለው ነገር ያ ነው። ጠንከር ያለ ተኪላ ሻት ጃካ መስተር እንጂ ጠንከር ያለ መጥሪያ ለምዕመኑ አይታረድ። ታርዶ ላለቀ ህዝብ ከሲኖዶስ የተሰጠ ጠንከር ያለ መግለጫ የሚባል የለም። ያ ጠንከር ያለ መግለጫ በእኔ በሟቹ ወገንና ህዝብ ሳይሆን ጠንከር ያለ አልጫ ነው የሚሆነው።
ጠንከር ያለ መግለጫ ለሀያላን ሀገራት ነው። ጠዋት አውርቶ ማታ ለሚተገብሩት 3 ዓመት ጠንከር ያለ መግለጫ ጠካቡን እንትና ጠንከር ያለ ጠላና ጠጅ ነው ያለ። ጠንከር ያለ መግለጫ የለም። ወንድማችሁ ገብረ ኢየሱስ ነኝ። ስለ ኦርቶዶክስ ብለን የተሾማችሁ ዝም ብትሉ እንድንገደል የተፈረድንብን ዝም አንልም። እመለሳለሁ፣ በደንብ እመላለሳለሁ። ጉሮሯችን እስክትዘጋ፣ አይናችን እስኪፈስ፣ ትንፋሻችን እስኪቋረጥ ቃል ለሰማይ ቃል ለምድር